የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ዳግም የማትከፍተው ከሆነ የሀገሪቱን የኃይል ማመንጫ ማዕከላት እንደምታወድም አስጠንቅቃለች። ኢራን በበኩሏ ለሚፈጸምባት ጥቃት በቀጠናው በሚገኙና ከአሜሪካ ጋር ግንኙነት ባላቸው የኃይል ማመንጫ ማዕከላት ላይ አስፈላጊውን አጸፋዊ እርምጃ እንደምትወስድ አስታውቃለች። 4 ሳምንታትን ያስቆጠረው የመካከለኛው ምስራቅ ጦርነት በዓለም አቀፍ ደረጃ ከፍተኛ ኢኮኖሚያዊ እና ማህበራዊ ቀውስን እያስከተለ ይገኛል። በተለይም ጦርነቱን ተከትለው ወሳኝ የነዳጅ ዘይት መተላለፊያ መስመር የሆነው የሆርሙዝ ወሽመጥ በኢራን መዘጋት ችግሩን ይበልጥ አባብሶታል። በሆርሙዝ ወሽመጥ መዘጋት ሳቢያ የነዳጅ ዘይት ዋጋ በከፍተኛ ሁኔታ የጨመረ ሲሆን ይህም የበርካታ ሀገራት ኢኮኖሚ ብርቱ ፈተና እንዲገጥመው አድርገዋል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ዳግም ሙሉ በሙሉ የማትከፍት ከሆነ ከባድ ጥቃት እንደሚጠብቃት አስጠንቅቀዋል። በዚህ መሰረትም ቴሄራን እስከ መጋቢት 23 እኩለ ሌሊት ድረስ መስመሩን የማትከፍት ከሆነ አሜሪካ በአገሪቱ የኃይል ማመንጫ ማዕከላት ላይ ጥቃት በመፈጸም ሙሉ በሙሉ ታወድማለች ነው ያሉት። ኢራን ለፕሬዝዳንቱ ማስጠንቀቂያ በሰጠችው ምላሽ በቴሄራን የነዳጅ ማምረቻ ማዕከላት ላይ ለሚፈጸም ማንኛውም ጥቃት ተመጣጣኝ አጸፋዊ እርምጃ እንደምትወስድ ዝታለች። አሜሪካ ጥቃቱን የምትፈጽም ከሆነ በቀጠናው የሚገኙ የዋሽንግተን የኃይል የቴክኖሎጂ እና ሌሎች መሰረተ ልማቶች ላይ ያነጣጠረ ጥቃት እንደምትፈጽም ማስገንዘቧን ቢቢሲ ዘግቧል። በሌላ በኩል በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት በቀጠናው ከፍተኛ ማህበራዊ ቀውስ እያስከተለ ይገኛል። በጦርነቱም ለህልፈት ከሚዳረጉት በተጨማሪ መኖሪያ ቤታቸውን የወደመባቸው ዜጎች ለአስከፊ ችግር መዳረጋቸውን በዘገባው ተመላክቷል።